እንደኔ ጸጉራችሁ ጫፍ ጫፉ እንዲሁም ደግሞ ድርቅ እያለ በዛ ላይ ደግሞ ስብስብ እያለ ለሚያስቸግራችሁ እህቶቼ አሪፍ የሆነ የጸጉር ማስክ አሰራር ነው ያመጣሁላችሁ። ትወዳላችሁ። ቪዲዮውን እስከ መጨረሻው እዩት። ሰላም ጤና ይስጥልኝ እና የተከበራችሁ ቤተሰቦች እንዴት ናችሁ? በጣም ቀላል አሪፍ የሆነ የጸጉር ማስክ ነው ይዤላችሁ የመጣሁት። በጣም ቆንጆ ነው፣ እመኑኝ። ስሩት፣ ሞክሩት፣ ከዛ ለውጡን ታውታላችሁ። በአንድ ጊዜ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ወደ አሰራር ቤት ባለኝ ማለት ነው። ሙዝ አለኝ፣ እንዲሁም እንቁላል አለኝ፣ ሎሚ ግማሹ ነው የምጠቀመው። እዚህ ጋር ፍሬሽ ያርጎት አለኝ ወይ ደግሞ እርጎ አለኝ፣ የወይራ ዘይት። በወይራ ዘይት ከሌላችሁ እናንተ ኮኮናት ኦይል መጠቀም ትችላላችሁ። እናንተ ለፀጉራችሁ የሚስማማውን ዘይት መጠቀም ትችላላችሁ ማለት ነው። እንቁላል ጨምራለሁ። እንደምታዩ ሙዝ በጣም የበሰለ ነው፣ አልጥለውም ብዬ ነው። በጣም ቆንጆ ነው ለፀጉራችን ለፈጣን እድገት ማለት እንደኔ እንዳድግ የምትፈልጉ ማለት ነው። በጣም አሪፍ ነው። ሁሉንም በአንድ ላይ አዋህደዋለሁኝ። እዚህ ጋር ሎሚ አንደኛ ለእንቁላሉ ሽታ ያስወግደዋል፣ የእንቁላሉ ሽታ ማለት ነው ሎሚ። ሁለተኛ ደግሞ ፀጉራችን ፎረፎር ካለብን ለፎረፎር በጣም አሪፍ ነው። ለፀጉራችንም በጣም ቆንጆ ነው። እንዴት ነው እንዲያንጸባርቅ ያደርገዋል ማለት ነው። ፀጉራችን ሎሚው በጣም ቆንጆ ነው እና እነዚህን በአንድ ላይ አዋህደዋለሁኝ። እንዳያችሁኝ የተልባና የቡና ማስክ የሰራሁት ነበር። እሱን ትንሽ ጨምሬበታለሁ። እንደዚህ በአንድ ላይ በደንብ አድርጌ ፈጨዋለሁ ማለት ነው። እናንተ በእጃችሁ ማድቀቅ ትችላላችሁ። በዚህ መልኩ አዘጋጅቼዋለሁ። በጣም አሪፍ ነው። በተለይ ለፀጉራችን ለፈጣን የሆነ እድገት ያሳያል። እውነት ለመናገር ከውስጥ በጣም ቆንጆ ነው የሚያደርገው። እንደገና ደግሞ ልስልስ ነው የሚያደርግላችሁ። እንደኔ ጫፉ ድርቅ ለሚልባችሁ፣ ለሚሰባበርባችሁ፣ ለሚስነጣጠቅባችሁ በጣም አሪፍ ውህድ ነው ማለት ነው። እና የኔ ፀጉር እንደምታዩት ረዥም አይደለም። ፀጉር በነገራችን ላይ ስለረዘም አይደለም ያለው፣ ራሱ ተንከባክበን በደንብ ቆንጆ አድርገን ከያዝነው በጣም አሪፍ ነው ያለንን ማለት ነው። ግዴታ መርዘሙ አይደለም የፀጉር። እኔ ደግሞ ከቆረጥኩት ቢያንስ አመት ምናምን ይሆናል። በጣም ቆርጬው ነበረ እና ደግሞ በራሴ ነበር የቆረጥኩት፣ አላስተካከልኩትም። ማስተካከያ አልነበረም የቆረጥኩት እና አሁን ትንሽ እያደገልኝ ነው። እና ደግሞ ቅርብ ጊዜም ነው ፀጉሬን መንከባከብ የጀመርኩት። በጣም ብዙ ለውጥ እያየሁበት ነው። እኔ ፀጉሬ በጣም ስስ ነው፣ በጣም አሪፍ ነው። በዛ ላይ ደግሞ ይሄ ጫፉ ከስሱም የተነሳ ደግሞ እንደገና ጫፉ ድርቅ ብሎ ማለት ነው። ይሄ ስብርብር ነው የሚለው፣ ሳበጥረው እንዴት ነው እርግፍ ነው የሚለው ማለት ነው። ለዛ ለሚሰባበረው ለሚስነጣጥቅ ፀጉር እንዲሁም ደግሞ መንታ ላለባችሁ በጣም አሪፍ ነው። እውነት ነው የምላችሁ። ሞክሩትና መጨረሻ ላይ ኮሜንት ላይ አስቀምጡልኝ። ግን በአንድ ጊዜ ለውጥ አታውም። በአንድ ጊዜ የሚገኝ ለውጥ የለም። እየደጋገማችሁ ቢያንስ እኛ ለሰውነታችን ምግብ እንደሚያስፈልገን ሁሉ ለፀጉራችን ራሱ የእውነት ነው የምላችሁ ምግብ ያስፈልገዋል። በሳምንትም ታጠብን፣ በ15 ቀንም ታጠብን፣ በዛን ሰዓት ልንታጠብ ስንል ቢያንስ እንደዚህ ቅብት አድርገን ፀጉራችንን ለ2 ሰዓት የሚሆን ሰዓት ከሌለን ደግሞ ለ1 ሰዓት ለግማሽ ሰዓት የሚሆን የእውነት ነው የምላችሁ ሳትቀቡ አትታጠቡ ፀጉራችሁ፣ እመኑኝ። ከዛ ለውጥ ታውበታላችሁ። ይህን ይመስላል ስቀባው በደንብ አድርጌ። በነገራችን ላይ ቪዲዮ በጣም ረዥም ቪዲዮ ነው ያልወድም። ታውቃላችሁ የምሰራቸው ቪዲዮዎች እጥር ምጥን ያው ናቸው ማለት የተንዛዛ ነገር አልወድም። እኔም ረዥም ቪዲዮ ማየት ስለማልወድ ማለት ነው። እና አጠር አድርጌ ነው የማሳያችሁ እንደዚህ ፍጥን የማደርገው እንጂ በደንብ አድርጌ ነው ማሳጅ ያደረኩት። እንደዚህ ቅብት ካደረኩት በኋላ ብታይ ስትቀቡት እንዴት ደስ እንደሚል አናታችሁ ላይ ድርግ ስታደርጉት ራሱ ቅስቅስ ማለቱ በጣም ነው ደስ የሚለው። እና እንደዚህ አድርጌ በደንብ አድርጌ ልብሴ ምናምን አልቀረም፣ ሁሉም ቦታ ነው የተዳረሰው። እና እንደዚህ አድርገውና እንደምታዩት በዚህ መልኩ እንዴት በአንድ ጊዜ እንዴት ለውጥ እንደሚኖረው ልስልስ ነው የሚለው እና በጣም አሪፍ ነው። እንደዚህ በደንብ አድርጌ ካደረኩ በኋላ ለ2 ሰዓት አቆየዋለሁ እኔ ማለት ነው። ሰዓት ከሌላችሁ ደግሞ እንዳልኳችሁ
ለአንድ ሰዓትም ማቆየት ትችላላችሁ። ሎሚ ለፀጉራችሁን ፎረፎር ላለባችሁ በጣም ቆንጆ ነው። ሙዝም ፀጉራችሁን ያለሰልስላችኋል። ስትታጠቡት የሚያስቸግረው ነገር የለም። እንቁላልም እንደዛው ለወንድም ለሴትም መጠቀም ትችላላችሁ ማለት ነው። በተለይ እንደኔ የሸሸ ለሚሄድባችሁ ግንባራችሁ ላይ ደግሞ እንትን አለኝ ፍቱን መድኃኒት አለኝ። እኔ አሁን እየበቀለልኝ ነው። የዛን ሚስጥር እየላችሁ መጣለው። እዚህ ጋር ውስጡን የአርጋን ኦይል ነው የተጠቀምኩት። አርጋን ኦይል ቫይታሚን ኤ ያለው ስርስሩን በደንብ አድርጌ እንትን አደርገዋለሁ። ብዙ የውሃ ቅባቶች እኔ አይመቸኝም። ለምን እንደሆነ አላውቅም። ፀጉር ላይ ምንም እንትን አይልም። ለዛ እስኪ የምታውቁ ሰዎች ካላችሁ ጠቁሙኝ፣ ኮሜንት ላይ አስቀምጡልኝ። እንደኔ ፈሳሽ ቅባት የማይስማማችሁ ማለት ነው። ምንም አይቆምም ፀጉሬ ላይ ጭራሽ። እንደዚህ አድርግና ሳበጥረው ራሱ እንዴት እንደሚፍታታልኝ ምንም አይያዝ ምን አይል እርጥቡን ማለት ነው። በጣም ድርቅ ሳይል እንደምታዩት በጣም መወደው ብሉ ማጂክ መጨረሻ የታጠብኩት ከታጠብኩ በኋላ ብሉ ማጂክን በጣም ነው የምወደው። እንደምታዩት በደንብ አድርጌ ጉንጉን አደርገዋለሁ። እንደዚህ ለሁለት ማነው ብትር የሚለው ነገር የለውም ማለት ነው። በጣም የኔ ግንባሬ የምትመለከቱት በጣም ይሄድ የነበረ አሁን ትንሽ ይሻለዋል። የተጠቀምኩት አለኝ እሱም የቅርንፉድ ውሃ ማታ ማታ እንደዚህ እንትን እያልኩ እንደገና ደግሞ ባዝሊን በጣም አሪፍ ነው። ይሄ እንደኔ በጣም ግንባራችሁ ላይ በጣም የሸሸ ነበር። አሁን እንደው ለውጥ አይቼበታለሁ። እንደዚህ ነው ፀጉራችሁ ፍትት ነው የሚለው። የእውነት በጣም ቆንጆ ነው የሚሆነው። በጣም አሪፍ ነው። የሚወጣ እንኳን የለውም እና ለሁለት ነው እንደዚህ ጉንጉን አድርጌ እጥቡን ማለት ነው። በጣም ሳይደርቅ እንደምታዩት ጉንጉን አድርጌ አስይዘዋለሁ። እንደኔ በጣም ጫፉ ለሚያስቸግራችሁ በጣም አሪፍ ፍቱን መድኃኒት ነው እላችኋለሁ። ተጠቀሙት። ቆንጆ ማስክ ነው። እንደምትወድ ተስፋ አድርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ ስጡኝ። ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ ነው የማመሰግነው። እንዲሁም ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። የዛሬው ቪዲዮ ይሄን ይመስላል። በሌላ እስክንገናኝ ባይ ባይ።